ሰላም ውድ ቤተሰቦች፣ ይህ የምታዩት ጊፍት ሪልስቴት ለጋር ላይ እየገነባ ያለው ሳይት ነው። በአንድ አመት ውስጥ ይጠናቀቃል ተብሎ በጣም በትኩረትና በልፋት እየተሰራ ያለ መኖሪያ መንደራችን ነው። ዛሬ ማሳያችሁ ፈርስት ፍሎሩ በአንድ ፍሎር ላይ ምን ያህል ሰው ይኖራል፣ ፕላስ ደግሞ ስፋቱ ምን ያህል ነው፣ ስንት ሊፍት አለው የሚለውን ነው። አብረን ተከታተሉኝ። እኔ እስማኤል እባላለሁ ማለት ነው። ይሄ የምታዩት እንግዲህ አንድ ፍሎር ላይ 10 ቤቶች ይኖራሉ። ፕላስ ደግሞ ሰፊ ነው እንደምታዩት፣ በጣም ቆንጆ የሆነ ስፋት ነው ያለው። ለቀቅ ያለ ነው። አንዱ ቤት ከአንዱ ቤት ያለው ርቀት ራሱ በጣም ርቀት ያለው እንትን ነው እና በጣም ነው የምትወዱት። እንደምታዩት ነው። እዚህ ጋር አንድ ሊፍት አለ። በዚህ ሳይድም አንድ ሊፍት ይኖራል። እዚህ ጋር ልጆች ራሱ መጫወት የሚችሉበት ሁኔታ ነው የሚኖረው። በጣም ሰፋ ያለ እንትን ነው ያለው። በጣም ትወዱታላችሁ። ይሄኛው የመጀመሪያው ሊፍቱ ነው። በጣም ስፋቱ ራሱ ደስ የሚል ነው። 2 የሰው አለ፣ አንድ ደግሞ የእቃ አለ ማለት ነው። ጋርቤጅ ሹተርም ጨምሮ ይኖረዋል ማለት ነው። እንደምታዩት ነው። ስፋቱ በጣም ቆንጆ ነው። እዚች ጋር ደግሞ ትንሽ ለቀቅ ያለ ስፋት ያለው ቦታ አለ። ይህ ስፋት እንደምታዩት ነው። ፍሎሩ ላይ ነው የሚገኘው። ይሄኛው የሚደፈን ነው። እዚህ ጋር ያለው ቀዳዳ ፕላስ ደግሞ እንደምታዩት እዚህ ሄድን ነው። እዚህ ጋር ቤቶቹ በፍጥነት እየተሰሩ ነው የሚገኙት። ከንቲባ አስተዳደሩ የሚሳተፍበት ነው። ይሄኛው ደግሞ ሁለተኛው ሊፍት ነው ማለት ነው። በአንድ ፍሎር ላይ 3 ሊፍት ማለት አስቡት። በጣም ቆንጆ ነው የሚሆነው። በጣም ቆንጆ ነው የሚሆነው። ይሄኛው ሁለተኛው ሊፍት ነው ማለት ነው። ከዛ እዚህ ጋር ደግሞ አንድ ሊፍት ይቀረናል። እሱን ሊፍት አሳያችኋለሁ ማለት ነው። እዚህ ጋር ደግሞ አንድ ሊፍት አለ ማለት ነው። ይሄ ሶስተኛው እና የመጨረሻው ሊፍት ነው ማለት ነው። በጣም እንትን ነው። ይህችኛዋ ጋርቤጅ ሹተር ነች። እቺ ጋርቤጅ ሹተራችን ናት። በዚህ ነው ጋርቤጅ ሹተር እየወጣችሁ ቆሻሻ የምጥሉት ማለት ነው። በጣም ጥንቅቅ ብሎ በጣም በዘመናዊ ሁኔታ እየተሰራ የሚገኝ አፓርትመንት ነው። ይህ አፓርትመንት እስከ ሰኔ 30 ድረስ ዲስካውንት ተደርጎባቸው እየተሸጡ ይገኛሉ። መግዛት የምትፈልጉ ደንበኞቻችን ስልክ እናስቀምጥላችኋለን። በሱ ላይ ደውላችሁ ማግኘት ትችላላችሁ። እስማኤል ፕሮፌሽናል ፕሮፐርቲ አድቫይዘር ብላችሁ ደውሉ። እናመሰግናለን። ሌሎች አዳዲስ ቪዲዮዎችም እንዲደርሳችሁ ስትፈልጉ ለቻናሉ ሰብስክራይብ በማድረግ ትላላችሁ ማለት ነው፣ ትደግፋላችሁ ማለት ነው። እኔ አመሰግናለሁ። ይመቻችሁ።